الذي جعل لكم الأرض فراشا مدرن لنانተ የተነጠፈች ያደረገውን والسماء بناء ሰማይን ደግሞ ግንብ ያደረገውን ይላል። ሰማይን سقفا محفوظا ይላል አላህ የተጠበቀች ጣሪያ አደረግናት ነው የሚለው። وأنزل من السماء ከሰማይም የሚያወርድ የሆነውን ማአን ውሃን ይላል። فأخرج به من الثمرات رزقا لكم በዚህ ከሰማይ በሚያወርደው ውሃ ወይንም ዝናብም فأخرج به من الثمرات رزقا لكم ከፍራፍሬዎች ለእናንተ ሲሳይን የሚያወጣውን ጌታችሁን ተገዙ። فلا تجعلوا لله أندادا ለአላህም ባላንጣዎችን አታደርጉ። ባላንጣ ሸሪክ ማለት ነው። ኒድ የሚለው ጀምዕ ነው። አንዳደን ይላል። ወአንቱም ተዕለሙን ከሱ ባሻገር ሌላ ፈጣሪ ከሱ ባሻገር ሌላ አምላክ የሌለ መሆኑን እያወቃችሁ ለሱ ባላንጣ አታደርጉ። ወኢን ኩንቱም ደግሞ ብትሆኑ ፊ ረይብ ሚማ ነዘልና ዐላ ዐብዲና ፊ ረይብን በጥርጣሬ ውስጥ ብትሆኑ ሚማ ነዘልና ዐላ ዐብዲና እኛ በባሪያችን በሙሐመድ ላይ ባወረድነው በቁርአኑ ከአላህ አይደለም ብላችሁ በጥርጣሬ ውስጥ ብትሆኑ ፋቱ ቢሱረቲን ሚን ሚስሊሂ የእሱን አምሳያ አንድ ምዕራፍን እስኪያምጡ ወድዑ ሹሃዳአኩም ማለት ሚን ዱኒላህ ከአላህ ባሻገር ያሉ ሹሃዳ ማለት ምንድን ነው? አንሳረኩም ማለት ነው። ረዳቶቻችሁን ችግር ሲመጣ የሚጣዱ ማለት ነው። በቦታው ሹሃዳ ያለው ምንድን ነው? አለዚ የሽሀዱ ዒንደ ሸዳኢድ ማለት ችግር ሲመጣ በቦታው የሚጣድ ሸሂድ ማለት ምንድን ነው? በቦታው የሚጣድ ነው። ኢነ ፊ ዛሊከ ለዚክራ ሊመን ካነ ለሁ ቀልቡን አው አልፈ ሰምዐ ወሁወ ሸሂድ ስላል ሓዲር ማለት ነው። ለዚህ ሹሃዳአኩም ማለት ምንድን ነው? አንሳረኩም አለዚነ የሽሀዱነ ዒንደ ሸዳኢዲኩም ማለት ነው። በችግራችሁ ጊዜ በቦታው የሚጣዱ ረዳቶቻችሁንም ከአላህ ባሻገር ካሉ ጥሩ እና ቁርአንን የመሰለ አንድን ምዕራፍን አምጡ ይላል። ወድዑ ሹሃዳአኩም ሚን ዱኒላሂ ኢን ኩንቱም ሷዲቂን በምትሉት ነገር እውነተኞች ብትሆኑ ያሉት ነገር ቁርአኑ ከአላህ ዘንድ አይደለም፣ ሙሐመድ የፈበረከው ነው፣ እሱ ሰው ነው፣ ሰው የተናገረውን አምሳያ ማምጣት አያቅተንም ብለው ነበርና ግን እድል ተሰጥቷችሁ ፈኢን ለም ተፍዐሉ ይሄን ነገር ማድረግ ባትችሉ ወለን ተፍዐሉ ጀዋብ አይደለም። ወለን ተፍዐሉ መቼም ማድረግ አትችሉም። ይሄን ነገር ማድረግ ካልቻላችሁ ግን ቁርአንን የመሰለ አንድ ምዕራፍን ማምጣት ካልቻላችሁ ያኔ አላህን ፍሩ። ፈተቁን ናር ያቺ እሳቷን ፍሩና ወደ መስመር ግቡ። አለቲ ወቁዱሃ ናሱ ወልሒጃረቱ መቀጣጠያዋ እናቱ ሰዎችና ወልሒጃረቱ ድንጋይ የሆነችን ይላል። ድንጋይ ይነዳል? አዎ ይነዳል። አፋር ክልል ኤርታሌ ላይ ብትሄዱ ብታዩ የሚነደው ድንጋይ ነው። ይቀልጣል ማለት ነው። እሳተ ገሞራ ምንድነው? የቀለጠ የሚነድ ድንጋይ ነው። ጀሃነም ውስጥ የሚነደው ሰውና ድንጋይ ነው ይላል። ወዒደት ሊልካፊሪን ለካህዲያን የተዘጋጀችውን ያችን እሳት ፍሩ አለ። ያመኑትን ሰዎች ደግሞ በተጻራሪው ወበሽር አለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናትን ተጅሪ ምን ተሕቲሃ አልአንሃር